ሽበት በአንድ ቀን ለማጥፋትና ጸጉራችንን ለማሳደግ የሚጠቅመን ምርጥ የጸጉር ውህድ ነውና ሰርታችሁ ተጠቀሙት። የምር ለራስ ምታት በተለይ ብዙዎቻችሁ የራስ ምታት ያስቸግረናል ብላችኋልና የራስ ምታት በሚያስቸግራችሁ ሰዓት ጥቁር አዝሙድ ብዙ ጥቅሞች አሉትና እንዲሁም ደግሞ ሰርች አድርጋችሁ ማዳመጥ ትችላላችሁ። ጥቁር አዝሙድ እንደዚህ ቆልታችሁ ማሽተት ትችላላችሁ። እንዲሁም ደግሞ የጥቁር አዝሙድ ቅባት ሰርታችሁ መቀባት ትችላላችሁና የራስ ምታት እያስቸገረኝ ስለሆነ ይህንን ውህድ ደግሜ ሰርቼዋለሁ። እንዲሁም ደግሞ ሽበት ላለባችሁ ሽበቱን ያጠፋላችኋል። ሽበት ድርግም ብሎ ይጠፋል አላልኩም። ብዙ ጊዜ ያው ኮመንት ስለምትጽፉ ነው ማለት ነውና ሽበት ለ45 ቀን ወይም ደግሞ ለ40 ቀን ይጠፋል፣ ተመልሶ ግን ይመጣል። ምክንያቱም ሽበት የሚመጣ ወይም ደግሞ የሽበት ሆርሞን የራሱ የሆነ ሆርሞን አለውና እሱ ደግሞ በጭንቅላታችን አንዴ ከተፈጠረ እሱ መጥፋት አይችልም። ነገር ግን ሽበትን ማጥቆር ይቻላል። በቃ በጭንቅላታችን ሽበት የሚባል ነገር እንደማይታይብን በጸጉራችን ማለት እንዳይታይብን ያደርጋል። ስለዚህ እንደዚህ እየሰራችሁ መጠቀም ትችላላችሁ። በመጀመሪያ የተጠቀምኩት ጥቁር አዝሙድ አምሸዋለሁና በደንብ መታመስ አለበት። ከዛ ትፈጩታላችሁ። በመቀጠል ደግሞ እርዱንም በዛ መንገድ አምሸዋለሁ። በዚህ አጋጣሚ ሙሉ መረጃ ደግሞ ዩቲዩብ ላይ አለላችሁ፣ ገብታችሁ ማየት ትችላላችሁ። ከዛ አንድ ላይ እርዱና ጥቁር አዝሙዱ አንድ ላይ ካደረግኩ በኋላ በቀደም የሰራው ቅባት ነበር፣ በሱ ነው የበጠበጥኩት። እንዲሁም ደግሞ እዚች ጋር ይሄኛው ኮኮና ቅባት ምንም ሽታ የለውምና ይህንን ከሌላችሁ ብትገዙትና ብትጠቀሙት በጣም አሪፍ ነው። ምንም ሽታ የሚባል የለውም። አንዳንድ ኮኮና ቅባቶች ሽታ አላቸው፣ ይሄኛው ግን ሽታ የለውም። ይሄን በከለሩ ግዙት ማለት ነውና ከዛ በመጨረሻ ጸጉሬ ላይ ለ2 ሰዓት ወይም ለ3 ሰዓት አቆይቼዋለሁ። እግዚአብሔርን የራስ ምታትን እንዴት እንዳስቆመልኝ እንዴት ልንገራችሁ። ሁሌ ብቀባው ሁሌ ብሰራው ደስ ይለኛል፣ ግን ያው ሁሌ ጸጉራችሁ መታጠብ አትችሉም አይደለ? ለማንኛውም የጸጉር ቅባቱን ሰርታችሁ መቀባት ትችላላችሁ። የራስ ምታት ለሚያስቸግራችሁ ለሽበትም ያጠፋላችኋልና እንግዲህ ሙሉ ቪዲዮ ቻናል ላይ ያለላችሁ ገብታችሁ ማየት ትችላላችሁ። የገጠር ልጅ ብላችሁ ሰርች ካደረጋችሁ ታገኙናላችሁ። በሌላ ቪዲዮ እንገናኝ። ፎሎ ማድረግ እንዳትረሱ። ባይ። መልካም ቆይታ።